እሺ ወይን ጠጅ ምንድነው እንትን እያበረታታችሁ ነው ብላችሁ ለምጽፉልን ኮመንት ላይ እስቲ አንድ ትምህርት እኔ መጠጣት ይቻላል? አዎ ይቻላል። ጳውሎስ ይቻላል ካለኛ አይቻልም ማለት መጀመሪያ መጠጣት ይቻላል? አዎ ይቻላል። ጳውሎስ ይቻላል ካለኛ አይቻልም ማለት መጀመሪያ ግን መጸለይ አለ። ምን ብለህ እግዚአብሔር ሆይ ወይን ጠጅ አምሮኛል፣ ስለዚህ የጢሞቴዎስ አይነት የሆድ ህመም ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ ትጠጣ ይላል። ይህንን ጥቅስ በመጠቀም የወይን ጠጅ መጠጣት ይቻላል ወይ? ይሄ እዚህ መድረክ ላይ የሚጠየቅ አይደለም። ሰንበት ተማሪዎቹ ሊመልሱት ይችላሉ። በደንብ ጥቅሱን ግን ጻፍከውና አንበኸው አደም ተከተላል ይችላል። ግን መጨረሻው ላይ ነው የመጣው። አንተ መጀመሪያውን ዘላህ ስለ ሆድ ህመም የሚል አንተ መጠጣት ይቻላል ነው ያልከው። ስለምን ለሆድ ህመም የሚለውን አሟሃል ወይ ነው የመጀመሪያው ጥያቄ። ጳውሎስ ዝም ብለህ ገልብጥ ከመሬት ተነስታለ ስለ ሆድ ህመም። ስለዚህ በዚህ ጥቅስ መሰረት መጠጣት ይቻላል? አዎ ይቻላል። ጳውሎስ ይቻላል ካለኛ አይቻልም ማለት መጀመሪያ። እሺ ሙሉን ተመልከች። ሰላም ይሄን እንዴት ነው የምታስብ? ያውንን ትምህርት ሰላም ይቅርታ፣ እኔ ቪዲዮ ላይ አስተያየት አልሰጥም። ትምህርቱን ያልኩት እኔ ያው ትምህርቱማ ቅድም ተነጋገርን፣ ግን እዚህ ቪዲዮ ላይ ታበረታታላችሁ ኦርቶዶክሲያን ስላላችሁ። ይሄ እንግዲህ ፓስተር ዳዊት ታውቂዋለሽ፣ እያበረታታ ነው መጠጣት። አሁን ከተናገረው ውስጥ እንግዲህ አንተ አላመማችሁም ብሏል። ስለዚህ እናንተ ኦርቶዶክስ በሙሉ ስላመማችሁ ነው የምትጠጡት የሚለውም ጥያቄ አለ። መርጠሽ የሰማሽው ማለት ነው። በጣም መርጠሽ የሰማሽው። ስለዚህ ያው ለምሳሌ እኔ ሆዴን ቢያመኝ ወይን ጠጅ በጠጣ ችግር የለውም ማለት ነው አይደለ? በአንቺ ትርጓሜ እኔ ችግር አለው የለውም አይደለም። ይቅርታ መጽሐፍ ቅዱሱ የሚለውን አነበብንና ስለዚህ ሆዴን ቢያመኝ እኔ ምንም የሆነ በሽታ ቢይዘኝ የወይን ጠጅ በጠጣ ኃጢአት አይደለም ማለት ነው። ግን ኢትዮጵያ ውስጥ ደግሞ ለሆድ ህመም ተብሎ የሚጠጣ አረቄ ነው። ኧረ እባክሽ ሰላም። አሁን እኔ መጽሐፍ ቅዱሱ ላይ የወይን ጠጅ የሚለውን እየፈታን ነው። ኦኬ የወይን ጠጅ የሚለውን እየፈታን ነው። የወይን ጠጅ በሚለው አፈታት መሰረት አንድ ሰው ሆዱን ቢያመው መጽሐፍ ቅዱስ እከተላለሁ የሚል ሰው መጽሐፍ ቅዱስ ነው ትምህርት ያለ ሰው በቃ መጽሐፍ ቅዱስ ላይ ወይን ጠጅ ተብሏል፣ ስለዚህ ወይን ጠጅ ጠጣለሁ ቢል ችግር አለው ወይ? ላኖሮ ይችላል። ያው ለሆድ ህመም ካለ በአግባቡ መውሰድ ይችላል ካሻለው። ለምን ባጋባሽ ጎበዝ ባጋው ማለት ነው እንግዲህ አንድ መለኪያም ሊሆን ይችላል። ለሆድ ህመም እስከሆነ ድረስ እኮ በአግባቡ ሲባሉ ማለት ነው። በትንሹም ሊሆን ይችላል። በትንሹ በቃ ለሆድ ህመም እንደሚሆነው ያክል አሁን መድኃኒት ስትወስድ አንድ ከኔና ከወሰድክ አንድ ነው የምትወስደው ወይ ሁለት። አታውቂውም እኮ ምን ያህል ዶዝ እንደሚሆን አይደለ? በአንድ ማንኪያ ይሁን በአንድ ብርጭቆ ይሁን ምንም ታውቂው ነገር የለም። ህመሙን የሚያሽልበት ነው ወይስ ምን? ህመሙን አሁን ወይን ጠጁን ሲጠጣ በማንኪያ ነው በኩባያ ነው በትንሽ መለኪያ ነው እንዴት ነው የሚጠጣው? እንግዲህ በዚህ ነው አይደለም? ምን አይነት ጥያቄ ነው የምትጠይቀኝ እኮ? አሁን መጽሐፍ ቅዱሱን እንዴት ብለን እንፍታው ነው እያልኩሽ ያለሁት አሁን። ኦኬ ኤኒዌይስ እሺ፣ ሌላ ፕሮቴስታንት ካለ የሚገባ በተለይ እኔ የምትሳደቡ ሰዎች እውቀት በደንብ በቃ ማስረጃ አላችሁ ማለት ነው። አሁንም ደግሞ አለው እኛ እኔ ለምሳሌ አንደኛ ለነፃ ፍቃድ ስላለን ባለ አእምሮ ስለሆነ ስለማይጠቅመን በቃ ስለማይጠቅመን ብለን እንኳን መጠጥ አይደለም እኮ ከምግብ እንከለከለን አልኩኝ እኮ። ግን አንድ ሰው በመጠጣቱ ከሷለሁ አልከሰው፣ በመስከሩ ግን ወቅሰዋለሁ። በመስከሩ በስካር ምክንያት በየትቦ በየዝሙቱ በየመዳራቱ ስለወደቀ ይሄ ኃጢአት ነው፣ በደል ነው፣ ክፋት ነው፣ ይሄም ነውር ነው። በተረፈ ግን በልኩ ጠጥቶ በስርዓቱ ሄዶ ራቱን በልቶ ከጓደኞቹ ጋር ጥሩ ነገር አሳልፎ የሚሄድ ሰው ወደ ቤቱ ጨዋ ሰው ካለ ግን ምን ብዬ ነው ኃጢአት ሰራህ ምለው? ምን ብዬ ነው በደል ሰራህ ምለው? እስቲ በምን መስፈርት? በምን መስፈርት? ምክንያቱም የሚጠጣ ጴንጤን ያውቃለሁ እኮ አልኩኝ። በጣም ብዙ የሚጠጡ ጴንጤዎች አሉ። ድራፍት የሚጠጡ አሉ፣ ቢራ የሚጠጡ አሉ። እኔ እንግዲህ ኢትዮጵያዎቹ ተደብቀው የሚጠጡ ከሆነ አላውቅም። የአሜሪካዎቹ ግን በግልጽ ነው የሚጠጡት። የአሜሪካ ያሉ ፕሮቴስታንቶች ጓደኞች ስላሉኝ ነው። ኦኬ እኔ አልጠጣም፣ እነሱ ቢራ ድራፍት ይጠጣሉ። እኔ ግን አልነቅፋቸውም።
ኦኬ ሰው የሚነቅፈው ሰው አምጣ ቢል ምንድን ነው የምትነቅፉት ነው? እኔ ለምሳሌ አምጣ ቢላችሁ አንድ ሰው ጠጥቶ ከምግብ በኋላ አንድ ግላስ ወይም በቃ አንድ ግማሽ ግላስ ወይም ጠጥቶ ገባ ወደ ቤቱ። ከዛ ኃጢአት ሰርተሃል፣ በደል ሰርተሃል በልክ በመጠጣት ካልኩት አምጣ ማስረጃ ቢለኝ የስካር ጥቅስ ከሰጠሁት አልሰከርም እኮ ምክንያቱም አልሰከርም። በመስከር እንዴት ነው ይህን ሰው የምከሰው? ሰው እስቲ ንገሩኝ። አሁን ስድቡ ምናምን ፕሌስ ተሳዳቢዎች ቀጥሉ እናንተ ችግር የለውም። ግን አትሊስት ከኛ የተሻለ እውቀት አላችሁ ማለት ነው ከሰደባችሁን። ስለዚህ ግቡና እስቲ ከምን አንጻር ነው የሚታየው? ቅድም እንዳልኩት አንድ ሙስሊም መጥቶ ቢጠይቃችሁስ፣ ዮሐንስ ወንጌል ምዕራፍ 2 ቢጠይቃችሁ፣ ጢሞቴዎስን ቢጠይቃችሁ ምን ብላችሁ ነው የምትፈቱት? እና የሚገባ ካለ ደሜ ያስገባና ያው ለምሳሌ አተላተታችሁ ወተት ጠጡ የሚል ሰው አለ። ሐመር የቀደሙ ልጅ አለ ሐመር የሚባለው። አይ ሐመርን ተው። ሐመር እኮ መጨረሻ ላይ እንዳይገባ ሐመር ይቅር። ሌላ ሰው ካለ ይግባ። ያድግ ይገባል። ሌላ ሰው ካለ ኤጂዲ ሰላም ላንተ ነው ወንድሜ። ሰላም አባት እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ማን ልበል ስምህን? አድነው አድነው ነው ኤጂዲ ሆነ የመጣው? አዎ ከቤት አለት ነው። ያሬዶ በጣም ነው ማከብርህ። ትልቅ ሰው ነህ። ሙድ እንደማትይዝ ተስፋ አደርጋለሁ። ኖ ኤጂዲ የሚለው አድነውን ለማሳጠር ፈልገ ነው ያልኩት እኮ ወንድሜ። ይሄ ሙድ መያዝ አይደለም። እሺ አሁን ለምሳሌ ኤ የሚለው አድነውን ሪፕሬዘንት ያደርጋሉ ያሳጥረው ነው ማለት ነው። እንደ ሌላ ነገር ግን ቅርብ አሰኝቶ ከሆነ ግን ይቅርታ ወንድሜ፣ እንደዛ ማለት አይደለም። ችግር የለውም። እሺ ከቤተ እምነት ነህ? እኔ ከዩጎ ከፕሮቴስታንት ውስጥ ነኝ። ዩጎ ቸርች ታውቃለህ ብዬ ነው። እና እዚህ ቦሌ ዩጎ ቸርች። ኦኬ እኔ አላውቀውም። ስንት ጊዜው ነው ከተከፈተ? ኧረ ተው፣ እኔ ከሀገር ከወጣሁ ስለቆየሁ ነው ወንድም፣ ስለማላውቅ። አይ ሎንግ ታይም ብዙ ዓመት ነው፣ ወደ 20ዎቹ ደርሰዋል። ኦኬ እዛ ነው ማገለግለው ሳይሆን ምዕመን ነኝ። አይ በጣም ጥሩ። አንተ ሶሻል ሚዲያ ላይ ስለማቀ አንዳንዴ ጥሩ ትምህርቶችን እሰማለሁ፣ እከታተልሃለሁ። ከኔ እንትን ውስጥ አይደለም ብዬ እኔ ሪጀክት አላረግም። የሚጠቅመኝን ነገር ወስዳለሁ። ግን ትልቅ ሰው ስለሆንክ እባክህን ለሰዎች መልስ ስትሰጥ ቅር ባይልን ደስ ይለኛል። ለእኔ ሳይሆን ለማንም ሰው። ለምሳሌ አሁን የሰጠው መልስ ላይ ይሄ ቅሬታ ፈጥሮብኛል በለኝ። ቅሬታ ፈጥሮብኛል። ከቅድም ጀምሮ እየሰማሁህ ነው። ሐመር ነው። ሐመርን አስገብታ እንዲያወራ አልፈቀድክለትም። በቃ እንደሱ አሁን ትክክል አይደለም። እሺ ወንድሜ፣ ለማንኛውም የራስን ወንድም መደገፍ ትክክል ነው። እውነቴን ነው። መደገፍ አይደለም፣ ችግር የለውም። በቃ ወደ እንትኑ እንምጣ። መልስ አለ ወይስ መልስ ትመልስልናለህ ወይስ ለአስተያየት ነው የገባኸው? አዎ መጽሐፍ ቅዱሳዊ የሆነ ማስረጃ ልስጥህና እንድታብራራልኝ ነው። እሺ የኔን ጥያቄ ስማኝ መጀመሪያ። ለምሳሌ አንድ ሙስሊም መጥቶ ዮሐንስ ወንጌል ምዕራፍ 2ን ጠቅሶ ይኸው የእናንተ አምላክ ኢየሱስ ክርስቶስ ውሃን ወደ ወይን ጠጅ ቀይሮ ወይን ጠጅን ሰጥቷል እና ይኸው ስካር እያበረታታ ነው የሚል አይነት ከሙስሊሞች ይነሳል። እንደዚህ አይነት ሙስሊም ብታገኝ ምን ብለህ ነው ዮሐንስ ወንጌል የምትፈታለት? እሱን ስፍራ በደንብ ጊዜ ያስፈልገናል። እኔና አንተ በደንብ ብናወራበት። ይሄው አሁን እኮ እያወራን ነው። አሁን ተገናኝተናል። በመቼም በስልክ አናወራን እናንተ፣ ምክንያቱም ሰው እንዲማር ስለሆነ። እሺ አልኮል ምንድን ነው? መጀመሪያ አልኮል ማለት ፈርመንትድ ነው። ፈርመንትድ ያልሆነውን ነገር አልኮል ነው ማለት አንችልም። ሁለተኛ ስለ ወይነ ጠጅ ስናስብ በእስራኤላውያን ታሪክ ብዙ አይነት ወይነ ጠጅ እንዳለ በብዙ አቅጣጫ እንሰማለን እና ከነዛ ውስጥ ናን ፈርመንትድ የሆነ ወይነ ጠጅ ነው ኢየሱስ ክርስቶስ ያቀረበው ብለን ነው መልስ የምንሰጠው። ከየት አመጣው ይሄንን ትርጉም? ናን ፈርመንትድ ነው፣ ኢሚዲየትሊ ነው ተቀዶ የተሰጠው። ከየት አመጣው ይሄን ትርጉም ነው ያልኩህ?
እዛው ነው እኮ ናን ፈርመንትድ ነው ማለት ወይነ ጠጅ ወደ አልኮልነት ለመቀየር ከብዙ ጊዜ በኋላ ጊዜ ተሰጥተው ወደ አልኮልነት ወይን ቆይተው ወደ አልኮልነት የሚቀየርበት ሂደት ነው። ከየት አመጣውን ያልኩ እንደዚህ ማን ብሎ ነው የተረጎመው? እንደዚህ ነው ያልኩ። ይሄ አንተ ትርጉም ነው? እኔ የኔን ነው እየመለስኩልህ ያለሁት እኮ የአንተ ትርጉም ነው ወይ ነው ያልኩ ያለሁት። ለምሳሌ ቤተ እምነት እንደዛ አስተምራት ነው ወይስ አንተ ትርጉም ነው? አይደለም፣ እዛው በዛው እኮ ነው አልኮሉን ቀድቶ የሰጡት አይደለ? አልኮሉን ሳይሆን ውሃውን ነው መጀመሪያ ጋን የሞሉት። ውሃውን ጋን ሞሉትና እዛው ተቀድቶ ተሰጣቸው ወይኑን አልኮሉን። አንተ አሁን ፈርመንቴሽን ምናምን ፕሮሰስ ውስጥ ገባ። ያንን ፈርመንቴሽን ፕሮሰስ ከዛ አንጻር ነው ብለን ነው አሁን ማን ያለው ነው ያልኩ እኮ። ይሄ አንተ ለሙስሊሞች ምን ትመልሳለህ ስትለኝ ይሄንን ነው የሚመልሰው እኮ። ይጠይቁሃላ ማን ነው እንደዚህ ብሎ የተረጎመው ትባላለህ። ለምን እኔና አንተ እንግባባለን እኮ። በሳይንስ ማመን አለብን። ክርስቶስ እንዴት ነው የሚመጣው? ወንድሜ ይኸውልህ ስለ ሳይንስ አይደለም እኔ የማወራው ያለሁት አሁን። ክርስቶስ ከሳይንስም በላይ ነው። የክርስቶስን ተአምራት በሳይንስ አይደለም መዝነው። ኦኬ ክርስቶስ ውሃን ወደ ወይን ጠጅ ሲያደርግ ያ የወይን ጠጅ ነው። በቃ አለቀ። ምክንያቱም አንዴ ስማኝ፣ ለምሳሌ ላንብብልህ ቃሉ ለምን አላነብልህም? የክርስቶስን ድንቅ ተአምር በሳይንስ መዝኛ አይደለም እኔ የምረዳው የምቀበለው። ዮሐንስ ወንጌል ምዕራፍ 2 እንዲሁም ይላል መሰለ ያው ቁጥር 9 ላይ አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱትን አገልጋዮች ግን ያውቅ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል። ኦኬ መልካሙን የወይን ጠጅ ያቀርባል ሲባል ማለት ነው አልኮል የሌለው አያስቅም። ለምን መሰለህ? አስረዳሃለሁ። እኔ ግን ልጠይቅ የፈለግኩትን መልስልኝ። አስቆምኩኝ። አንዴ እኔ አላስቆምኩም ወንድሜ። ይሄን ክፍል የሚመልስልን ፕሮቴስታንት ፈልጋለሁ ብዬ ነው አንተ የገባውና መልካሙን የወይን ጠጅ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል ሲባል አልኮል የለው ማለት ነው አልከኝ አይደል? አዎ። እሺ ከሰከሩም በኋላ ግን ይላል። አዎ የሚለው አሁን ይጋጭብሃል። ምክንያቱም አልኮል የለው ካልከኝ አስቀድሞ ያቀረበው እንጂ አንተ እያነበብክ ስለሆነ ነው ያልኩ። አንዴ ስማኝ እኮ ያነበብኩትን ያሬድ ለምን መሰለህ? አንዳንድ ቃል እየመዘዝክ ማለት ነው ሀሳባችን መጽሐፍ ቅዱስ ላይ ጻፈው ነው የምናነበው ወንድም። አሁን አንተ የሃይማኖት አባት ወይም ሃይማኖት ማመር ሆነ አልኮል እንዲጠጡ ነው እያስተማርክ ያለው። ኧረ ተው። አይ እንደዛ አላለም። ቆይ ያሬዱ ያላለውን አትበል። ቆይ አንተ ነን አልኮሊክ ነው አልክና አሁን ጥቅሱን እያነበበልህ ነው። ጥቅሱን ጨርሱትና ከዛ አንተ ትረዋለህ። ያሬዱ ለስም አጠጡን ያልጠጣም ብሏልና እሱ ላይ አንመለስም። ጥቅሱን ያነበበልህና ምን ስላልክ መሰለህ? አንፈርመንትድ የሆነ ነው ፈርመንትድ አይደለም ማልክ፣ አልኮልም የለውም ማልክ። አልኮል የሌለው ከሆነ በዚህ ጥቅስ መሰረት እያለህ ነው። ያንብብልህና ስማው ጥቅሱን። ኦኬ ቀጥሉ። በቃ ማንዬ ያሬዱ አንብበው። ጥሩ ይዘሃል። ና ያሬዱ ና ሰማኝማ ወዶሃልና ኤጂዲ አንተን ወዶሃል ያሬዱ። ስለዚህ ቀጥል፣ ግን ጥቅሱን ስማው። እሺ አንዴ ያሬድን አስጨርሰው። እሺ መልካሙን የወይን ጠጅ ያቀርባል ከሰከሩም በኋላ ይላል። ደግሞ ከሰከሩም በኋላ የመልካሙ ወይን ጠጅ ጠጥተው ከሰከሩ በኋላ ማለት ነው መናኛውን ያቀርባል። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህን የምልክት መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም ሁሉ በእርሱ አመኑ ይላል። አሁን ኤጂዲ አንተን የምጠይቅ ወንድሜ መልካሙ ወይን ጠጅ የተባለው የማያሰክር ነው አልከኝ አይደል? አዎ። ግን ቀጥሎ የሚላ መሰለ እዛው ቀጥሎ ከሰከሩም በኋላ ይላል። የሰከሩት በየትኛው ወይን ጠጅ ነው? ጥያቄ እኮ ነው የጠየቁት። ሰው ከሰከሩም በኋላ መልካሙን ወይን ጠጅ ያቀርባሉ ወይ? ሰዎች እስኪሰክሩ መጥፎውን ወይን ጠጅ ያቀርቡና ከዛ ሞቅ ካላቸው በኋላ መልካሙን ወይን ጠጅ ወይም የሚጣፍጠውን ወይን ጠጅ ያቀርባሉ ለማለት ነው። ኧረ እባክህ ስማኝ ወንድሜ፣ ይሄ የሰከሩት ከመናኛው ወይን ጠጅ በፊት ነው ወይስ በኋላ ነው? ይሄኛው እኮ ስለዚህ ስለ ዛሬ አይደለም፣ ስለዛች ሰዓት አይደለም እያወሩ ያሉት። ሰዎች ከሰከሩም በኋላ መልካሙን ወይን ጠጅ ያቀርባሉ ነው እያለ ያለ ብለው ነው የጠየቁት ጠጪዎቹ። ገብተዋል።
ስማኝ አንተ ግን ብለው አዟዟርከው። ይኸውልህ ወንድሜ አይደለም እዚህ ጋር አይደለም። እሺ ጥያቄን አንድ ጥቅስ ልስጥህና መጽሐፍ ቅዱስ ይሄን እንጨርስ እንዴ? ይሄን እንጨርስ። እዚህ ጋር ከሰከሩም በኋላ መናኛውን ይላል። መናኛው የመጣው ከሰከሩ በኋላ ነው አይደል? አዎ ኦኬ። ስለዚህ ከመናኛው በፊት ነው የሰከሩት አይደል? በምን በየትኛው ወይን የሰከሩት? በመልካሙ ወይስ በመናኛው? በሚያሰክረው እኮ የትኛው ነው መልካሙ ወይስ መናኛው? በመናኛው። እሺ የሚለው መሰለህ ከሰከሩ በኋላ ነው መናኛው መጣ የሚለው። እሺ አስተካክልልኝ። እኔ ተሳስቼ ይሆናል። በሚያሰክረው ከሰከሩ በኋላ መናኛውን ማለት ወይም መልካሙን ወይን ጠጅ ያቀርባል ሰው ሌላ ሰው ኤልጂ ላግዘህ ትንሽ ከፍ ብለህ አንብብለት። አስቀድሞ የሚቀርበው ይኸውልህ ሰው መጀመሪያ ቁጥር 10 ነው። ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ነው የሚያቀርበው። ኦኬ የሆነ ቤት ተጋብዘህ ስትሄድ፣ ሰርግ ተጋብዘህ ስትሄድ የሚቀርበው ሁል ጊዜ መልካሙን የወይን ጠጅ ነው የሚቀርበው። እሱን ሲጠጡ ምን ያደርጋሉ ሰዎች? መልካሙን ሲጠጡ ይሰክራሉ። እሺ ብዙ ከጠጡ ከዛ ከሰከሩ በኋላ የጣዕሙ ነገር ብዙ ኖቲስ ስለማያደርጉት ምንድነው የሚቀርብላቸው? መናኛ ወይም ደግሞ ዝም ብሎ የማይጠቅሙ አይነት መጠጥ ሲቀርብላቸው ስለሰከሩ ብዙ አያስተውሉትም። ተረዳኸኝ? ኦኬ። ክርስቶስ ደግሞ መጣና ወይን ጠጁ ሲቀየር እንዴ አንተ እንዴት እንደዚህ ታደርጋለህ አሉት። ገባ? አንተ እንዴት መልካሙን ወይን ጠጅ አሁን ትሰጠናለህ? ተመልከት እንግዲህ የሚያሰክር ነው ማለት ነው። አገኘኸው? ዋው ዋው ዋው! አንተ ለመማርና ለመስማት ነው የገባው። እግዚአብሔር ያክብር። ጨርሻለሁ። ያሬድም ጨርሷል። ገባህ አይደል? አሁን ያሬድ አለ። አዎ አንድ ደግሞ አንድ ጥቅስ ሌላ ከዚህ ጋር አያይዛ መልስልኝ። እሺ ይሄንን አሁን ወንድሜ በጣም ጥሩ አማንዬ ታንኪ በጣም አሁን ይሄንን ክፍል አንድ የሙስሊም ሰው መጥቶ ይሄው የእናንተ አምላክ እኮ ወይን ጠጅ አድርጎ ሰጠ እና በቃ ስካርን አበረታታ ቢሉ ምን ብለን ነው የምትመልስላቸው? አላበረታተም። ተአምር ነው የሰራው። አላበረታተም። ስለዚህ እኔ እኮ ተአምር አልሰራም አይደለም ጥያቄው። መልስልኝ። ይኸውልህ መጽሐፍ እሺ በቃ ጠይቅና እንደሱ ይሻላልሽ። መሳፍንት 13:3 ላይ ያለውን አንብብልኝ እስኪ። መሳፍንት እሺ መጽሐፈ መሳፍንት 13 ከቁጥር 3 እስከ 6 ድረስ ያለውን አንብብልኝ። እሺ የሬዲዮ ከማንበብ በፊት ግን ጥያቄ እየተፈጠረብኝ ነው። የብሉይ ኪዳን ህግጋት ይሰራሉ ብለህ ታምናለህ እንደ ኤዲጂዲ? አሁንም በአዲስ ኪዳን እንዴት ወደ ብሉይ ኪዳን ብዙ ጊዜ እየተመለሳችሁ እያየው ነው። አንዳንዶቻችሁ የብሉይ ኪዳን ህግጋት እኛ በአዲስ ኪዳን ላለነው ሰዎች ተግባራዊ ይሆናል ብለህ ታምናለህ? ምን ማለት ነው? በብሉይ ኪዳን አይደል አትግደል የሚል ህግ ተሰጠን? ጎበዝ። እሺ የሚያምኑ አሉ፣ የማያምኑ አሉ። ከሚያምኑት ልክ እናንተ ጎበዝ። እኔ እኮ እስማማለሁ። ከተስማማህ ለምን አትስማማም? ቀጥል ያሬድ አንብብለት። እሺ መጽሐፈ መሳፍንት ምዕራፍ 13 ከቁጥር 1 ጀምሮ አንብብልህ። የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ስራ ሰሩ። እግዚአብሔርም በፍልስጤማውያን እጅ 40 ዓመት አሳልፎ ሰጣቸው። ከዳን ወገን የሆነ ማኑ የሚባል አንድ የጽርዓ ሰው ነበረ። ሚስቱም መካን ነበረች፣ ልጅም አልወለደችም። የእግዚአብሔርም መልአክ ለሴቱ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነች፣ ልጅም አልወለድሽም፣ ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አሁንም ተጠንቀቂ፣ የወይን ጠጅን የሚያሰክርም ነገር አትጠጪ፣ እርኩስን ነገር አትቢ ይላል። እሺ የሚያሰክር ነገር ወይም የወይን ጠጅንም የሚያሰክር ነገርንም አትጠጪ፣ ርኩስንም ነገር አትቢ ይላል። አትቢ ሲባል እዚህ ጋር ተከለከለው። ሁለቱም እንፍታውን። በጣም ጥሩ። አሁን አንተ ወይን ጠጁንም እግሩን ትፈታልኛለህ። እዚህ ጋር የሚያሰክርም ነገር አትጠጪ እና ደግሞ እርኩስም ነገር አትቢ ይላል አይደለ? አዎ ኦኬ። የሚያሰክር የወይን ጠጅ የተባለውና እርኩስ ነገር የተባለው ምንድን ነው? እርኩስ ነገር ነው ያሬዶ። ወደዛ ጥምም አታርገው። ስለ ወይን ጠጅ ልናወራ ነው ወንድሜ። ቀና ሆነ አንብብ። አሁን መጽሐፍ ቅዱሱን ቃሉን እየፈታን ጥምም አታርግ ትላለህ? ስለ ናዝራዊ ስለሆነ እኮ ነው የምናወራው። ናዝራዊ ማለት ነው ንገረኝ።
ምን ማለት ነው? አሁን በብሉይ ኪዳን የተመረጡ ስለሌላ አትጠይቀኝ። ስለ ወይነ ጠጅ እያወራን ያለ ነው። የሚያሰክር ነገር ወይነ ጠጅንም አትጠጪ አላት። እሺ ከዛ ርኩስም ነገር ደግሞ አትበይ አላት አይደል? ሌላውንም ጥቅስ ልጥቀስ። ሉቃስ 1:13 እስከ እዚሁ ጨርስ ፕሊዝ። ይሄን ጨርስ። ዝም ብለህ ከጥቅስ አንዘልም። እዚሁ ጨርስ። ጥቅስ አንዝላል። ርኩስም ነገር አትበይ ይላል። አልተከለከለም ነው መጽሐፍ። የሚያሰክር ነገር ይኸውልህ፣ ይሄ የተነገረው ለማን ነው ንገረኝ። ማን ነው ከሷ የሚወለደው? ሳምሶን ናዝራዊ ይሆን አይደለ? ኦኬ። ሳምሶን ከመጠጥ ብቻ አይደለም ከርኩስም ነገር እንዲከለከል በጽንስ ተጸንሶ ሳለ ጸጉሩን እንኳን እንዳይለጭ የተከለከለው አይደል ሳምሶን? አዎ። በጣም ጥሩ። በብሉይ ኪዳን እግዚአብሔር ሊሰራባቸው የፈለጋቸውን እግዚአብሔር የመረጣቸውን እንዳያረጉ የሚከለክላቸው አለ። ለምሳሌ ካህናቶች እንኳን የሚከለከሉት ብዙ ነገር አለ በብሉይ ኪዳን የነበሩ ካህናት አይደል? አዎ። በጣም ጥሩ። አሁን ይሄ ስፔሲፊክ ለማን ነው እየተነገረ ያለው? ስለተጸነሰው ጽንስ አይደለ? የተጸነሰው ጽንስ የሚጸነሰው ጽንስ ከሷ የሚጸነሰው ጽንስ ናዝራዊ ነው ወይም የተመረጠ ነው የተለየ ነው ማለት ነው አይደል? አዎ። ስለዚህ ናዝራዊ ስለሆነ ይሄ የተነገረው ለማን ነው? ለተመረጠው ለዛ ለናዝራዊው ለሆነው ለሶምሶን የተነገረ ነው። እሺ አይደለም? ምክንያቱም ሶምሶን እንኳን መጠጥ አይደለም ጸጉሩን እንኳን እንዳያለች ተከልክሏል። አዎ አይደለም? ልክ። በጣም ጥሩ። ስለዚህ ለሶምሶን ስፔሲፊክ የተነገረውን አምጥተህ ይሄን ያለ አውዱ ያለ ኮንቴክስቱ የምትፈታው ከሆነ ትቸገራለህ ወንድሜ። ምክንያቱም መጠጥ ብቻ አይደለም ጸጉሩ መለጫትን ተከልክሏል፣ ርኩስም ነገሩ ተከልክሏል። ያሬዶ ሲያወራ አንዴ ሰማይ ላወራ አይደለም ሀሳብ ካለ ማንሻ ያሬዶ ሲያወራ አንተ ሚዩት አድርግ ኢኮ አለው እና ሚዩቷን በተን እየነካህ እንደዛ አድርግ። ቀጥል። አሁን ማውራት ትችላለህ። እኛ ደግሞ ሚዩት እናደርጋለን አንተ ስታወራ። አይ ቲንክ ይሄን ጨረስክ ወንድም አለም? አዎ ጥቅስ ነው። ቅድም እኮ ጥቅስ ባይብል ስጡን መጽሐፍ ቅዱስ ላይ ይከለክላል ወይ የሚለውን ነገር እያወራ ስለነበረ ነው መጽሐፍ ቅዱሳዊ ጥቅስ እየሰጠ ያለው። ግን አሁን ይሄ ክፍል ይሄ ጥቅስ ስለማንም እንደሚያወራ ገብቷል። ስለ ሳምሶን ነው አልኩህ እኮ። ሶምሶን ደግሞ ለምንድን ነው ሶምሶን ስፔሲፊክሊ የተመረጠ ነው አልከኝ? አዎ የተመረጠ ነው። እኔ ደግሞ አዲስ ብሉይ ኪዳን ነው ብላ እያጣጣልክ ነው አይደለም? አዲስ ኪዳን ውስጥም ልክ እንደዛው ተመሳሳይ ሉቃስ 1:13 አሁን ብሉይ ኪዳን ብዬ ነው ያጣጣልኩት ወይስ ይሄ? ያሬዶ አንተ ብዙ ነገር ብዙ ሰው ማስተማር ትችላለህ። ኧረ ጉድ! ብዙ ሰው ማስተማር ትችላለህ። ቆይ አንዴ አሁን መሀል የምገባው አንዴ ቀጥሉ። በቃ ማልሽ አይ ቲንክ አንተ ጋር ይሻላል መሰለኝ። ቆይ እዚሁ ተወለት አንዴ እሺ አማን። እሺ የምታኸው ጥቅስ አንዴ ሚዩት አድርግ። እሺ እኮ አለው አንዴ ይቅርታ፣ እናመሰግናለን። እሺ ያመጣኸው ጥቅስ አሁንም እሺ ያመጣኸው ጥቅስ ምን እንዲል ነው? በአዲስ ኪዳን ለክርስቲያኖች መጠጣት ራሱ ተከልክሏል የሚል ጥቅስ እየፈለግን ነው። ሄድክና ብሉይ ኪዳን ለዛውም ለናዝራዊም ብቻ የተነገረ ጥቅስ አመጣህና ይሄው እኮ እዚህ ጋር መጠጥ ተከልክላለች እንዳጠጣ እሷ ብለህ ለናዝራዊ የተሰጠን ሕግ ለሁሉም ክርስቲያኖች እንደሆነ አድርገህ ተናገርክ። እዚህኛው ጋር ጥቅሱ ሳትሄድ ጸጉር መላጨት ራሱ ይከለክላል ይሄ ሕግና በአዲስ ኪዳንም ክርስቲያኖች ጸጉራቸውን ምን ያደርጉ ማለት ነው አይላጩም የሚል ድምዳሜ ያስኬደናል ማለት ነው። ስለዚህ ይሄ ጥቅስ ለሁሉም ክርስቲያኖች አይደለም። ስለዚህ ይሄ ጥቅስ መጠጣትን እየከለከለ ያለው ለናዝራዊ ብቻ ነው። እሺ ጨረስክ? 13 እሺ ሉቃስ ወንጌል 1:13ንም ደግሞ አንብብልኝ እስኪ። ይሄን ተስማምተን ነው ተያያዥነት አለው። እስኪ ይሄንንም አያይዛ አንብብልኝ። እሱ ጋር እንሄዳለን። ይሄኛው ግን ተረዳኸው? ቢያንስ እንሄዳለን። አንድ መጽሐፍ ቅዱስ ውስጥ እኮ ነው ያለ ነው። የትም ማለት ነው። አሁንም አዲስ ኪዳን ነበር ብሉይ ኪዳን ሄድን። አሁን አዲስ ኪዳን ነውና አዲስ ኪዳን ላይ ነው አማን ይኸውልህ አዲስ ኪዳን ላይ መጥተው ምን ይላል? ሉቃስ 1:13 እስከ 15 ድረስ ያለችውን አንብብልኝ።
እሺ ያነብልሃል። ያሬዱ እኮ ዝም ብሎ እየከፈተ ያነበበልህ ነው። ምን ላድርግ? ያለበዛ አይለቀንም ወንድማችን። ግን የሚሻለው ጥሩነቱ መሰለ በአውዱ ሲፈታ ምን ተረዳን የሚለውን ይዘን ብንሄድ ጥሩ ነበረ ወንድሜ። ምክንያቱም መጽሐፍ ቅዱስ እያንዳንዱ የተጻፈበት ኦዲየንስ አለው። ለማን ተጻፈ፣ እንዴት ተጻፈ፣ ማነው አድሬስ የሚያደርገው የሚለውን ሁሉ በየአውዱ በየኮንቴክስቱ ስለሚፈታ ተረድተነዋል የሚለውን ነው። ዝም ብለን ከጥቅስ ከሄድን እንቸጋይን ወይስ እንጨርስና ሌላ ሰው ቢገባ ይሻላል? እሺ ሉቃስ ወንጌል ምዕራፍ ስንት ላንብብል? ሉቃስ ወንጌል ምዕራፍ 1 ከቁጥር 13 መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቷልና አትፍራ። ሚስት ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ብለህ ትጠራዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ልቀጥል? በቃ እዛ ጋር ጨረስክ? ምን ጨረሱ? ለምንድን ነው? አይ እዛ ጋር ቁም ነው ያልኩ። ለምንድን ነው የተከለከለው ለሱ? እሺ ሁለት ነገር ነው እዚህ ጋር ያለው። አይተዋል? የወይን ጠጅና የሚያሰክር መጠጥ ይላል። ሁለት ነገር አለ። ፍታልኝ እስቲ። ሁለቱ ነገሮች ምን ናቸው? ወይኔ ጠጅና የሚያሰክር ስለ አልኮል ነው እያወራ ያለው። አሁንም ሌላ ቦታ ባንሄድ ይኸውልህ፣ ለምንድን ነው የተከለከለው? የሚያሰክር መጠጥ ለምንድን ነው የተከለከለው እዚህ ጋር? በጣም ጥሩ። እሺ ቅድም እንዳልኩ ነው። ይኸውልህ ለምሳሌ ዮሐንስ በብስራት የተወለደ ነው። ዮሐንስ ደግሞ የተጠራበት አስቀድሞ ትንቢት የተነገረበት የሚያገለግለው የአገልግሎቱ ድርሻ የተሰጠው ኃላፊነት፣ ሸክም፣ ጸጋ የተሰጠው አለ አይደል? አይደል? አጥማቂ ነው አይደል? አርያ ነው፣ ምሳሌ ነው አይደል? አዎ። ስለዚህ አጥማቂ አርያ ምሳሌ መሆን ስላለበት ይጠነቀቅ ዘንድ፣ ምክንያቱም እሱ የተጠራበት የመጨረሻው ነብይ ነው። ኦኬ ፊገር ነው። ለንስሐ የሚሆን የኃጢአት ለንስሐ የምትሆነውን የጥምቀት የሚያጠምቅ ነው። ለጌታ መንገድን የሚቀድ ነው። ይሄ ሁሉ አገልግሎት ስላለበት ከነዚህ ሁሉ መራቅ ያለበት ሰው ነው። ኦኬ ከነዚህ ምክንያቱም ምሳሌ መሆን ስላለበት በሕይወቱ ደቀ መዛሙርትም አሉ። ደግሞ ታውቃለህ ምን ስለሞለበት ነው የሚለው መጽሐፍ ቅዱስ። አንዴ ስማኝ እየመለስኩልህ ነው። ለምሳሌ ሆል አሁንም የወይን ጠጅና የሚያሰክር መጠጥ አይጠጣም፣ ገናም በእናቱ ማፀን ሳለ መንፈስ ቅዱስ ይሞላበታል ይላል። አየው ገና ከእናቱ ማፀን ሳለ ምን ያለ ነው? የተመረጠ ነው ማለት ነው አይደል? አዎ። ስለዚህ ገና ከእናቱ ማፀን ጀምሮ የተመረጠ ስለሆነ ኦኬ የተመረጠ ስለሆነ ልክ ቅድም ናዝራዊ የሆነው ሶምሶን በእናቱ ማፀን ሳለ እናቱ እንዳጠጣ እንደተባለ ልክ እግዚአብሔር ለአገልግሎት የሚለያቸው አሉ ከማህፀን ይመርጣቸዋል። ዮሐንስም ደግሞ ከማህፀን የተመረጠ ነው። ስለዚህ ልክ ደሴም ስታንዳርድ ይዘህ ሂድና ልክ የሶምሶን እናት እንዳጠጣ እንደተባለው ይሄም ደግሞ ዮሐንስም ምንም አይነት መጠጥ አይቀምስም። አንደኛ ደግሞ ታውቃለህ ገዳማዊ ነው አይደለ? በረሃ ነው የሚኖረው አይደለ? በበረሃ የሚበላው የነበረው የሚያገኘውን ነገሮች ነው እንጂ ይሄ የላም የጣመ ለስጋዊ ምቾት የሚሆን ነገር አይበላም ነበር አይደል? አየው። ስለዚህ ከበረሃ ራሱ የጥርጊያውን አዘጋጁ ያለ እየጮኸ ይመጣል። ከህይወቱ አንጻር ከተጠራበት የአገልግሎት ጥሪ አንጻር ከእግዚአብሔር በማህፀን ሳለው ከሰጠው አደራ አንጻር ከዚህ የተነሳ አይጠጣም ተባለ። እሱ አይጠጣም ነው። አየህ ተከለከለ አይደለም፣ አስተውል። እሱ ግን አይጠጣም። ይሄን ያለ መንፈስ የጌታ መንፈስ ይሞላበታል ነው የሚለው። የእግዚአብሔር መንፈስ የሚገባበት ጋር አልኮልና እርኩስ ነገር መግባት የለበትም ብዬ ነው ማምነው። አንድ ሁለተኛ ጳውሎስ ለጢሞቴዎስ ሲፈቅድ የተከለከለ ነገር ስለነበረ እኮ ነው ሁለት የተፈቀደው። ገብቷል? ለምንድን ነው የተፈቀደው? ምንድን ነው ያልከው? ጳውሎስ ለጢሞቴዎስ የፈቀደው ሁለት ጳውሎስ ለጢሞቴዎስ ምንድን ነው የፈቀደው? ጢሞቴዎስ አንደኛ ጢሞቴዎስ 5 ቅድም እያወራ ነበር። አንተም ይሄን ጨረስን እንዴ? አልጨረስንም። ተያያዥነት ስላለ ነው እያወራ ያለው። እዚህ ጋር እኮ ተከለከለ ካልከኝ እኮ አሁን ተፈቀደ ደግሞ እያልከኝ እኮ ይላል። የእግዚአብሔር መንፈስ የሚገባበት ጋር ሌላ ነገር ሊገባበት አይችልም። አልገባኝም። እሺ ለጢሞቴዎስ ተፈቅደዋል እያልክ ነበር ቅድም አይደለ? ያው መጽሐፍ ቅዱሳዊ ነው። አንተ አይደለም ያልኩ መጽሐፍ ቅዱሳዊ ነው። ለምንድን ነው የተፈቀደው? ጳውሎስ ፈቀደ ስንል ተከልክሎ ስለነበረ ነው አይደለ? ምኑን የተከለከለው? ቪዲዮ ማምጥታ እያሳየ ነበር። አልኮል ነዋ። ምንድን ነው የተከለከለው? አልኮል ለሰው ልጅ አልኮል አስፈላጊ። ለማማ ከየት አመጣው ይሄንን ክፍል ስጠኝ እንደዚህ የሚለውን
ቪዲዮ ከፍታ እያሰማ ነበረ። ከመጽሐፍ ቅዱስ ስጠኝ ያልኩ ከመጽሐፍ ቅዱስ ስጠኝ። አንተ አሁን የሰው ልጅ ሁሉ ተከልክሏል አልኮል ያልክበትን ስጠኝ። ለሰው ልጅ ሁሉ ሳይሆን ለሰው ልጅ ስለተከለከለ ነው። ለጢሞቴዎስ የፈቀደበትን መንገድ የተከለከለ የሰው ልጅ የተከለከለበትን ስጠኝ። ይሄ ሁሉ ምንድን ነው እያነበበን ያለ ነው? አሁን ስለ ዮሐንስና ስለ ናዝራዊው ስለ ሶምሶን ያወራነው። እግዚአብሔር ስመርጠህ ከዓለም ነገር ጋር እንዳትቀላቀል ነው። ከእርኩሳት ጋር እንዳትቀላቀል ነው። ከምንም ነገር ጋር አማን ቆይ እባክህ አታስቆመኝ። ለምን መሰለህ? አስቆምሃለሁ። ክርክር እንዳይሆን እኮ ነው። ክርክር እያደረክ ያለው አንተ ነህ። አላደረኩም፣ እየጠቀስኩ ነው። አዳምጥ። ከታችም ስላሉ ሰዎች ስለሚያዳምጡ አንዴ አዳምጥ። ይኸውልህ አዲሱ መደበኛ ትርጉምን ትርጓሜ ሄድና ይሄኛውን ክፍል ይኸው አዲሱ መደበኛ ትርጉም ካለ እና ለሳምሶንም ይቅርታ እዚህ ጋር ለዮሐንስም ለመጥምቁ ዮሐንስም ይሄ የተከለከለው ይላል ከናዝራዊ ወገን ስለሆነ ብሎ የሚያመጣው መሳፍንት ቅድም ያመጣውን ጥቅስ ነው። ለነሱ ብቻ ይሄ ተከልክሏል፣ አይጠጡም። ለምን ሲባል እንዳጠጡ ብሎ እግዚአብሔር ለነሱ ብቻ የማስጠንቀቂያ ስላስቀመጠ፣ ሌሎቹን ክርስቲያኖች ግን አትጠጡ፣ መጠጥ ራሱ መጠጣት ኃጢአት ነው የሚል ጥቅስ አምጣ ነው አሁን ጥያቄው እንጂ እገሌ አትጠጣ የተባለበትን ጥቅስ እያመጣ እኔ እገሌ ነኝ እያልክ አሁን ለምሳሌ ፀጉራችሁን አትላጩ ብሏቸዋል። አንተ ፀጉር ቤት ሄደ ባርበሮች ጋር ሄደ ፀጉርን ከተላጨ በቃ መንፈስ ቅዱስ ያለኝ ሰው ነኝ እንዴት እላጫለሁ ልትለን ነው እንግዲህ። ስለዚህ እባክህ የሚሆን ጥቅስ ሰጠን ለኛ የተከለከለው። አማን ለእስራኤላውያን የተሰጠውን ሕግ እኛ ማክበር የለብንም ማለት ነው። 10ቱ ትእዛዛት እኮ ለእነ ሙሴ ነው የወረደው። አትላጭ ይላል እዚህ ጋር ፀጉርን አትላጭ ይላል። ታውቃለህ ፀጉርህን ለኬሊ ነው የሚለውን አይደለም መጽሐፍ ቅዱስ ለእኛ ነው የተጻፈው። ለእስራኤላውያን የወረደው ሕግ ለእኛ አይጠቅምም እያልከኝ እኮ ነው። አላልኩኝም። ያልተባለ አትጠቅስ። ቆይ ስማ፣ ለዮሐንስ የተሰጠው ለዮሐንስ መንፈስ ቅዱስ የሚሞላበት ሰው አልኮል አይጠጣም እያለ ነው መጽሐፍ ቅዱስ አይልም። እሱን አንተ ነው ይኸው አሁን ያነበብኩ። በቃ እሱ አንተ ድምዳሜ ነው። እኔ አዲሱ መደበኛ ነው የተፈቀደው። እሱን አስረዳኝ። ያንተን ትንታኔ ተተነ ይኸውልህ የአዲሱ መደበኛ ትርጉምን ትንታኔ ከአንተ የተሻለ እንቀበላልና እናንብብ። ቁጥር 13 የታለቀ ይሄ መጽሐፍ አለክ ወንድማችን? የለኝም። አዲሱ ትርጉም አለ። ይኸውልህ አንድ እያዳመጥክ ፕሊስ አታነ ይሄንን አልቀበልማ። አንተ አትቀበለው፣ ግን መጽሐፍ ይቀበሉ ስላሉ ያዳምጡ። ሌሎች እናነባዋለን። አለመቀበል ይችላል፣ መብትክ ነው። ሜላል እዚህ ጋር ሲተረጉመው የዮሐንስን ይኸው ቅድም ነግሬ ነበረ። በቃሌ ግን በመጽሐፉ ላሳይ። ይኸው የወይን ጠጅም ሆነ ሌላ የሚያሰክር የወይን ጠጅም ሆነ ሌላ የሚያሰክር መጠጥ ላለመጠጣት ዮሐንስ በናዝራዊ መሐላ ውስጥ የገባ ይመስላል። ዘሁልቁ 6:1-4 እንዲሁ ከሆነ ደግሞ እንደ ሶምሶንና ያው መሳፍንት 13 ቅድም የሰጠኝ ሳሙኤል አንደኛ ሳሙኤል የዕድሜ ልክ ናዝራዊ ሆኗል ማለት ነው ይላል። አሁን ይሄን ያንተው መጽሐፍ ቅዱስ አልቀበለውም ብላ። በእርግጥ ግን ብዙዎች ፕሮቴስታንቶች የሚቀበሉት መጽሐፍ ነው። ይሄን ሲያብራራውን ብሎ ሲተረጎመን ብሎ ፈታው ከልክ እንደ ሶምሶን በናዝራዊ መሐላ ውስጥ የሚቆጠር ስለሆነ ስፔሲፊክሊ ይሄ ለዮሐንስ ልክ እንደ ሶምሶን እንደተነገረው የተመረጠ የተለየ ስለሆነ ከዛ አንፃር የተሰጠ ነው ይላል። የዕድሜ ልክ ናዝራዊ ስለሆነ ይላል። አየው እዚህ ጋር ደግሞ ልጨምርለት ትንሽ። ይሄንን አልቀበልም ብለህ ያንተን ሐሳብ ሌሎች እንዲቀበሉ የምትጠይቀን ለምንድን ነው? ያንተን ሐሳብ ለምንድን ነው እኛ የምንወስደው? እዚህ ጋር ያለን ሰዎች አንተ ተከልክሏል፣ በቃ እኔ መንፈስ ቅዱስ ያለኝ ሰው ነኝ አልቀበልም እያልክ ይሄንን ትርጓሜ አልተቀበልም፣ የራስን ትርጓሜ ግን እንድንቀበል ለምን እንደምታስገድደን? ደግሞ መምህር መጥተዋልና መምህር ይቀጥሉ፣ እኔ ዝም እላለሁ። ያሬዶም አለው፣ ቀጥሉ እናንተ። እንደዚህ እናድርገው ወንድሜ፣ ሰውም እንዳይሰለች ረጅም ሰዓት ስለሆነ እንጠቅለው። ይሄን ትርጉም ትቀበላለህ? አትቀበልም? አልቀበልም አልኩ እኮ ይሄንን መጽሐፍ አትቀበልም። እሺ አንዴ ቆይ፣ መጽሐፍ ቅዱስ ነው ማንበብ አለብህ። ገባ? መጽሐፍ ቅዱስ ነው። እነዚህ ሰዎች ማለት ይኸውልህ አዲሱ መደበኛ ትርጉም ማለት በፕሮቴስታንት ሊቃውንቶች መደበኛ ትርጉም ለጥናት የተዘጋጀ ነው። ይኸውልህ ሰዎች ለጥናት የተዘጋጀ ነው። እዚህ ጋር ማንበብ የለብህም፣ አይመለከትም። ማናቸው ይሄን ያብራሩት? ያሬዶ የመጨረሻ ልጠይቅና አስወጣኝ።
አስወጣኝ። የመጨረሻውን አስወጣኝ ያለው ሌላ ልጠይቅና ጠይቄ ልውጣ። ጳውሎስ ለምንድን ነው የፈቀደው የሚለውን ነገር ንገረኝ። እሺ አንዴ በቃ ሚውት አድርግልን። እሺ መምህር ኤፍሬም እንኳን በሰላም መጡ። ሰላም ለእርሱ ይሁን። ጤና ይስጥልን። እንደምን አላችሁ? እግዚአብሔር ይመስገን። እንኳን አደረሰዎት። እንኳን አብሮ አደረሰን። ሁላችሁን እንኳን አደረሳችሁ እያለሁ እንኳን ደህና ቆያችሁኝ። እግዚአብሔር ይመስገን። ሐሳብ አሉት? ብዙ ጊዜ ፕሮቴስታንቶች ይከሱናል። በምን ይከሱናል? ኦርቶዶክስ መጠጥ ትፈቅዳለች፣ ኦርቶዶክስ ስካር ትፈቅዳለች እያሉ ያው የውሸት ክስ ብዙ ጊዜ ይቀርባልና በመጽሐፍ ቅዱስ ለምን አንመዝነውም ብለን እያየን ነውና በመጽሐፍ ቅዱስ ዮሐንስ ወንጌልን አነሳን። ዮሐንስ ወንጌልን ስናነሳ አንዳንዱ ወንድሞቻችን ገብተው አይ ይሄ እኮ ፈርመንት ያልሆነ የማያሰክር ነው ጌታ የሰጠው ይሉናል። አንዳንዶች ደግሞ ሌላ ይሉናል እና ዮሐንስ ወንጌልን አነሳን። ከዛ ደግሞ ጢሞቴዎስንም አነሳን እና እዚህ ላይ ታዲያ ምንድን ነው እየሆነ ያለው? ክርስቲያኖች በልካቸው መጠጣት ተከልክለዋል ወይስ አልተከለከሉም? የተከለከሉት ስካር ነው ወይስ በልክ መጠጣት? እና እኔ ምስክር ነኝ። ብዙ ፕሮቴስታንቶች የሚጠጡ ጓደኞች አሉኝ። እኔ እነሱ በመጠጣታቸው አልከሳቸው፣ ምክንያቱ ሲሰክሩ ሲዘሙቱ አላየውም። ግን ከምግብ ጋር ከመተኛታቸው ፊት አሁን አንድ በጣም ማቃት በጣም ጥሩ አገልጋይ አለች በዚህ በፕሮቴስታንት ቸርች ውስጥ እና ማታ ማታ ላይ እዚህ አሜሪካ ሀገር ብዙዎቹ ሴቶች አማንዬም ያውቃል እርግጠኛ ነኝ፣ ካናዳና አሜሪካ ያሉ ሴቶች ለዶክተርም ስለሚያዛቸው ይመስለኛል ማታ ማታ ላይ አንድ ግላስ ዋይን ይጠጣሉ። አንድ ትንሽ ከራት በኋላ ይጠጣሉና ይተኛሉ። እና አሁን እቺን ሴት ኃጢአት ሰራሽ በደልሽ ስላት መቼ ሰከርኩ? ምክንያቱም መጽሐፍ ቅዱስ የሚከለክለው ስካርን ነው። ስትሰክር አላየኋት፣ አልሰከረች። ስትሰክርማ ኦፍኮርስ ኃጢአት ነው በደል ነው ብለን በመጽሐፍ ቅዱስም ማስረጃ አድርገን እንወቅሳለን። ግን በልኩ ለሚጠጣ ሰው ምንድን ነው የምንወቅስበት ማስረጃ አልገባኝም። እና ፕሮቴስታንቶቹን ብዙ ይሰድቡናል እና ኮመንት ላይም ስድብ ነው ያየሁት። ሶስት ይሄንን በመጽሐፍ ቅዱስ ያሉት እንዴት ይታያል? ለምሳሌ ዮሐንስ ወንጌል ምዕራፍ 2 ላይ ጌታችን ውሃውን ወደ ወይን ጠጅ ሲቀይር ምንድን ነው ታዲያ? በቃ ስካር እያበረታታ ነው ምንድን ነው? ምክንያቱም እንደዚህም ብለው የሚከሱ ስላሉ ለዚህስ መልስ ምንድን ነው? ጳውሎስ ለጢሞቴዎስ ልጁ ደግሞ ለሆድ ህመም የወይን ጠጅን ደግሞ ጠጣ የሚለውን ደግሞ አመጣ። ምን ማለት ነው? የሁሉ የተጻፈውን ነገር እንዴት ነው የምንረዳው የሚለውን እያየን ነው። መምህር ሀሳብ ካሉት ይስጡ። አይ በጣም ግሩም ነው። ቃለ ሕይወት ያሰማልን። በመጀመሪያ እንዲህ አይነት ድክመቶች የሚነሱት ስነ ፍጥረትን ካለመረዳት የተነሳ ነውና በመጀመሪያ እግዚአብሔር 22ቱን ስነ ፍጥረት ፈጠረ ብሎ ማውራት መናገር ብቻ ሳይሆን ለምን ፈጠረ ብሎ መረዳት ያስፈልጋል። ሰውና መላእክትን ስሙን ለመቀደስ ክብሩን ለመውረስ ፈጠረ ካልን በኋላ ሌላውን ፍጥረት ግን ለአንክሮ ለተዘክሮ ለምግበ ስጋ ለምግበ ነፍስ ፈጠረ። ለምግበ ስጋ ለምግበ ነፍስ ፈጠረ፣ ለአንክሮ ለተዘክሮ ፈጠረ ብለን እንናገራለን። ለአንክሮ ለተዘክሮ ማለት ለምሳሌ ማንከር ማለት አንከረ አደነቀ ማለት ነው። ለማድነቅ ይሄ ማለት ምን ማለት ነው? ለአንክሮ የተፈጠሩ ፍጥረታት እነማን ናቸው ካል ለምሳሌ ቁንጫጭቱን፣ ተሳቦ፣ ቆራሪቱን፣ ትንኙን አይተን እግዚአብሔር አሁን ይሄንን ሁሉ ጥቃቅን ፍጥረት ምን ይሰራልኛል ብሎ ፈጠረው ብለን እግዚአብሔርን እንድናደንቀው ወይም ደግሞ እንድናመሰግነው። ለአንክሮ ማለት ለመደነቅ እኛ እንድንደነቅ ይህንን እንዴት ምን ይሰራልኛል ብሎ ፈጠረው ብለን ትንኝንም እንኳን የማይንቅ የፈጠረውንም የሚመግብ የሚጠብቅ አምላክ መኖሩን እንድንረዳ አንዱ ማለት ነው። ለተዘክሮ ማለት ደግሞ ፀሐይን፣ ጨረቃን፣ ከዋክብትን ለኛ የሚያገለግሉ ናቸው። ምንዱ ሲቀየር ስናየው ይህንን የቀየረ ኃያል አምላክ እርሱ እግዚአብሔር ነው ብለን እግዚአብሔር እንድናስብ የተፈጠሩ ምግበ ስጋ ለምግበ ነፍስ የሚባለው ወይንን በራሱ እግዚአብሔር ለምን ፈጠረው? ለምንድን ነው የፈጠረው? ሰላም ለቤትኪ እንተቀደሳ በደሙ ይላል የሰኔ ማርያም ስንክሳር አርኬው ማለት ነው። ማርያም ወልድኪ ዘመንክር ባርያሙ
በእንቲያነ በልዮ ሰዓሊተ ምህረት እሙ ኢታማስን ግብረ እዴከን ተልሐኮ ቀዲሙ ቦኑ ለከንቱ ኬንያይ ጻሙ ይላል። ምን ማለት ነው ሲተረጎም? እመቤታችን አንቺ እንዲህ በይው ብሎ ሊቁ ከነገራት በኋላ እኔ የፈለኩት የመጨረሻውን ነው። ጥበበኛ ዝም ብሎ ይደክማልን? የፈጠረውን ፍጥረት አታጥፋ በይው ብሎ ደራሲው ይናገራል። እግዚአብሔር የፈጠረውን ፍጥረት ያለ ስራ የፈጠረው ፍጥረትም የለም። እንዲሁ ለከንቱ ተፈጥሮ በከንቱ የሚጠፋ ፍጥረትም የለም። እያንዳንዱን ፍጥረት እግዚአብሔር የፈጠረው ለስራ ነው። እንኳን እግዚአብሔር ኤሌክትሪካውን የኤሌክትሪሻን ባለሙያዎች ታግዙኛላችሁ። ዝም ብላችሁ ስትመለከቱት ጥቅጥቅጥቅጥቅ ያለ የተለያየ ሽቦ አለ። አሁን ያለኛ ለሙያውን ለማያውቀው ሰው ምንም ስራ የሌለው አንዱን ብንነቅለው አገልግሎት የሚሰጥ ነው የሚመስለን፣ ግን ባንዱ መቆም ሁሉም አገልግሎት ያቆማል። እያልኩ ያለሁት ኤሌክትሪሻን ባለሙያው ራሱ የሚፈጥረው ያን የሚያመርተው ሙያው ሁሉንም ያስቀመጣቸው ነገሮች እያንዳንዳቸው ለስራ የተቀመጡ ናቸው። እንዲህ ከሆነ ፍጡር የማይጠቀምበትን ወይም የማይጠቅምን ነገር የማያመርት ከሆነ ፈጣሪ ደግሞ የማይጠቅምን ነገር አይፈጥርም፣ አያመርትም። ስለዚህ ወይንን በራሱ ምን ብሎ አስቀመጠው? አንድ ሁለተኛ፣ እንዴት ብለን እናስተምራችሁ? እግዚአብሔር አዳምን ፈጠረው። ኦሪት ዘፍጥረት ላይ ነው የምጠቅስላችሁ፣ ምዕራፍ 2 ቁጥር 17 ያዝሁላችሁ። ወይ ቤሎ እግዚአብሔር ለአዳም እምኩሉ ዕፅ ዘሃሎ ውስተ ገነት ብላ። እግዚአብሔርም አዳምን አለው በገነት ካለው እጽዋት ሁሉ ብላ አለው። በጣም ግሩም። ወይን እጽዋት አይደለም? ወይን የእጽዋት ውጤት አይደለም? ሁሉን ብላ። እምኩሉ ዕፅ ዘሃሎ ውስተ ገነት ብላ። ወምጽ እሰ ዘታሌቡ ሰናይ ወእኩይ ይትብላ እምኔሁ እስመ በዕለት ትበልዕ ሞተ ትመውት። ዕፀ በለስን ግን እንዳትበላ፣ ብትበላ የሞት ሞት ትሞታለህ ብሎ እግዚአብሔር ፈቅዶለታል ማለት ነው። እግዚአብሔር ፈቅዶለታል። ሁሉ ተፈቅዶልኛል የሚለውን አንዴ ዲያቆን አውጣልኝ። ዲያቆን መዝሙሮ ወንድም አለ የቅዱስ ጳውሎስ መልእክት አውጣልኝ። ሁሉ ተፈቅዶልኛል ግን ሁሉ የሚጠቅመኝ አይደለም የሚለውን እሱን አውጣልኝ አንዴ። እሺ ወደ እሱ ልመጣ ነው። በጣም ግሩም። ስለዚህ እግዚአብሔር ሁሉን ፈቀደለት። ለማን? ለአዳም እንዲጠብቃት ያዘዘው ትእዛዝ የሰጠው ዕፀ በለስን ነው። ዕፀ በለስን እንዲህ ብሎ ያዘዘበት ምክንያት ደግሞ ዕፀ በለስ የሚያሰክር፣ የሚያፍገመግም፣ የሚገል፣ የሚያዋርድ አደንዛዥ ዕፅ ሆኖ የሆነ ኃይል ስላለው አይደለም። የሆነ ኃይል ስላለው አይደለም። ቸሩ ያክብርልኝ መምህር። እና ለምንድን ነው ይህንን ቃል የተናገረበት ምክንያቱ ምንድን ነው? ይህንን ቃል የተናገረበት ለምንድን ነው እንዳትበላ ያለው ከተባለ የገዥና የተገዢ የፈጣሪና የፍጡር መለያ ሕግ፣ ደንብ፣ ትእዛዝ አድርጎ አስቀመጠ ማለት ነው። በሁሉ ላይ ካሰለጠነው በሁሉ ላይ ምንም አምላክነቱን ይረሳዋል። አዳም የእግዚአብሔርን አምላክነት እንዳይዘነጋ ገዥ እንዳለው እንዲያስታውስ እግዚአብሔር ያንን አስቀመጠለት ማለት ነው። ከዚህ መካከል እግዚአብሔር ይሄኛውንም ዕፅ እንዳትበላ፣ ይሄም ያደነዝዛል፣ ይሄኛውም ያሰክርሃል ብሎ ጥቆማ ያልሰጠው ሰዓት አንሶት ነው ወይስ ጊዜ ጠቡ? ማለት ለምንድን ነው እንደዚህ ያላለው? በዘመነ ብሉይ ያሉት አጠቃላይ መጻሕፍት ማንን ልጥቀስላችሁ? ሁሉን ነው የምጠቅስላችሁ። ስለ ወይን የሚባል በእስራኤል ሀገር በስርዓት ተቀምሞ ለመጠጥ የሚውል ነው። አይምሮንም ያነቃቃ ነው። መጠን ካለፈ እንጀራም አይፈቀድም። እንጀራ በጾም ሰዓት ከተበላ ሰዎች እየተራቡ ከመጠን ያለፈ ምግብ በልተን ቁንጣን እስከሚይዘን ድረስ ምንጨነቅበት ከሆነ እንኳንስ ይቅርና የሚያሰክረው መጠጥ የማያሰክረው እንጀራ እንኳን ከሕግ ውጭ አይፈቀድም። ክርስቲያን እንደ እንስሳ አይደለም፣ በመጠን እንዲበላ ነው። ጦማችን እንድንኖር አልተፈጠርንም። መልአክ አይደለንም። ሳይበላ መኖር የሚችል መልአክ ነው። በረሃብም ደግሞ እንድንሰቃይ ደግሞ ማነው እየበላን ደግሞ እንድንኖር ደግሞ አልተፈጠርንም። እንስሳ አይደለንም። እንደ እንስሳት ሁሌ በምግብ አንኖርም። እንደ መላእክት በምስጋና ብቻ አንኖርም። ማዕከላዊ ፍጥረት ስለሆን እንደ መላእክቱ በተሰጠ በጊዜ እውቅ በታወቀ ጊዜ እንጾማለን። እንደ እንስሳቱ የእንስሳ ባህሪ ስላለን ደግሞ እንመገባለን።
ስለዚህ ለሰው አንዳንዴ እንደ ዮሐንስን ቅድም ሌሎቹንም በብሉይ ኪዳን ያሉትን አንዳንዱን ቅዱሳን ሲጠቀሙ ለነዚህ በግል የተደረገን ነገር ለኔም ነው አይባልም። ፈያታዊ ዘይማንን ብዙ ጊዜ ይጠቅሱታል። እኔ ያሳዝኑኛል። ፈያታዊ ዘይማን ለግሉ አንዴ ተደረገለት ለሱ። ሁላችን እንደ ፈያታዊ ዘይማን እንሆናለን እንዴ? በህግ የተደረገ አክሲደንት ነው የሚባለው ባለሙ ቋንቋ። በህግ የተደረገ እና በህግ ያልተደረገ እግዚአብሔር መልዕልተ ህግ በሆነ መንገድም ሊያድን ይቻላል። በህግም ያድናል እግዚአብሔር እና እሱ ላይ ትኩረት እንዲደረግበት ነው። ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ 10:12 ላይ ሁሉ አንደኛ ቆሮንቶስ ማለት ነው። በጣም ግሩም። ኦኬ 6 በጣም ጥሩ። 10 ላይ ያለው መስሎኝ ነው። 6 ይህም ጥሩ ነው። ሁሉ ተፈቅዶልኛል አለ፣ ሁሉ ግን አይጠቅምም አለ። ሁሉ ተፈቅዶልኛል፣ ሁሉ አይጠቅምም ካለ በኋላ ምንድነው ያለ? በእኔ ላይ ግን አንድ ነገር እንኳ አይሰለጥንብኝም አለ። አይሰለጥንብኝም ማለት ነው። ለምሳሌ መጠጥን የሚጠጣ አካል መጠጥ የሚጠጣ አካል ያን የሚጠጣው መጠጡ ራሱ በሰውየው አእምሮ ላይ አዞበት የሚመራው ከሆነ ሰውየው መጠጡን ካላስተዳደረው መጠጡ ሰውየውን የሚያስተዳድረው ከሆነ የከህግ ውጭ ነው። ለመጠጥ ብቻ ሳይሆን ለየትኛውም አይነት ምግብ አልተፈቀደም። በህግ በተወሰነ እግዚአብሔር የሰጠንን ምግብ እግዚአብሔር የሰጠንን ያስቀመጠልንን የሥነ ፍጥረት ህግ ግን እያጣማሙ እያጣጣሉ አይ ይሄ አልፈልገውም እያሉ የሚወረውሩት ከሆነ ያ ነገር የተፈጠረለትን ዓላማ ካለማወቅ ይመነጫል። እንዲህ ከሆነ ሲጋራ አለ፣ ጫት አለ። ይህ ሁሉ ለምንድን ነው የማንበለው ከተባለ ቅጠል የተፈጠረው ለፍየል ነው። እንዲህ ከሆነ ወይኑስ ከቅጠል አይደለም የሚዘጋጅ? ይህ ደግሞ እግዚአብሔር ለሰው ልጆች የሰጠው ጥበብ ነው። ተመሳሳይ ቅጠል ሆኖ ለምሳሌ እንጨት አለ አይደለ? መስቀል አለ፣ የክርስቶስ መስቀል የተሰራው ከምንድን ነው? ከእንጨት ነው አይደል? የክርስቶስ መስቀል ከእንጨት ስለተሰራ መስቀል ነው። የጣዖታት ደግሞ የሚጠርቡት ከእንጨት ነው። በሌላ ቋንቋ ወደ ብሉይ ኪዳን ወሰዳችሁና የተጠረበ እንጨት አታምልኩ፣ ለማንም አትስገዱ ብሎ እግዚአብሔር የተናገረ እግዚአብሔር ነው። ግን ደግሞ ቀር ከመቀዳሚ እንደቀደመው አድርገ ቀረጽ ብሎ ደግሞ ለሙሴ የነገረው እግዚአብሔር ነው። ልዩነቱ ምንድነው ሲባል በእግዚአብሔር ትእዛዝ ሲሆንና ከእግዚአብሔር ትእዛዝ ውጭ ሲሆን ነው ማለት ነው። እንዲህ ከሆነ ምን እያልኳችሁ ነው? እኔ ለሰው የተፈቀደ የተሰጣለ ከእጽዋት ወገን ለምሳሌ ከእጽዋት ወገን አዝርቶች ከእጽዋት ወገን ያሉ ናቸው አይደለም? አዝርት ከእጽዋት ወገን የሆነ ከሆነ ለምሳሌ ስንዴውን እንመገበዋለን። ሰው የእንስሳት ባህሪም አለው፣ የመላእክት ባህሪ አለው። እንደ መላእክት ባህሪው ቅዱስ ቅዱስ እያለ ይኖራል። እንደ እንስሳት ባህሪው ደግሞ ጤፉን፣ ዳጉሳውን፣ ሌሎቹንም ምግቦች ስንዴውን ይመገባል። ልክ አሁን እኛ ከስንዴው በተመገብንበት ጊዜ ወይም ስንዴ ስንመገብ ከእጽዋት ስለተገኘ አይ ይሄን አንፈልግህም አንለውም። እጽዋት ነው ብለን ደግሞ ጫቱንም ሲጋራውንም ደግሞ አናጠራቅምም ማለት ነው። ጫት አሁን ቅጠል ነው አይደለም? ቆስጣም ጎመንም ቅጠል ነው። ቆስጣ ጎመን እየበሉ አይ ይሄኛው ደግሞ ጫት ስለሆነ ባልተወውም ይሄንም ልቀቅለው ብሎ ጫትን እንደ ጎመን ቀቅሎ መብላት ይቻላል? እግዚአብሔር ተመሳሳይ እጽዋት የሆኑትን የተለያየ ስራ ይሰጣቸዋል። ተመሳሳይ ሰው ሆነን የተለያየ ስራ እንደሚሰጠን ማለት ነው። በዚህ ልክ የተገለጸ ነው እንጂ እግዚአብሔር ፍጥረትን ይመግብበት ዘንድ ለምግበ ሥጋ ያዘጋጀውን በጽሑፍ ባልተደራጀ በክታብ ባልተቀመጠ ሐሳብ ተነስቶ አይ ይሄ ትክክል አይደለም እያሉ ማወክ ግን ስርዓት አይደለም። ስለዚህ ምን እያልኩ ነው ባጭሩ? ዮሐንስ ናዝራዊ ነው። ለብቻው ለአንዱ ኢየሱስ ክርስቶስ ናዝራዊ ሆኖ ለኢየሱስ ክርስቶስ የተደረገ ለሶምሶን የተደረገ ለሌሎቹም ናዝራውያን ተብለው ሲደረግላቸው ይልና ናዝራዊ ማለት በነገራችን ላይ በጣም የተዋረደ የድሃ ሰፈር ላይ የሚወጣ በጣም ትሁት የሆነ አጊጦ ማይለብስ ጸጉሩን የማይስተካከል ማለት ነው። ምላጭ በራሱ ላይ የማያልፍበት ማለት ነው። በእንደዚያ ሕግ የኖሩትን ሰዎች በእንደዚያ ሕግ የኖሩትን አባቶች አምጦ ለሁሉም ሰው ይሄ ይገባችኋል ማለት ይሄ ልክ አይደለም፣ ይሄ ትክክል አይደለም፣ በመጽሐፍም የተገለጸ አይደለም ማለት ነው ባጭሩ። ስለዚህ መጠጥ
ከህግ አልፎ ስርዓት ጥሶ ሰክሮ እስኪወድቁ ድረስ ማጋፈፍ፣ በየመሸታ ቤቱ እየሄዱ መውደቅ፣ አእምሮ ናላ አንስቶ በዝሙት ራስን መጣል እስኪያንከባልል ድረስ የሚደረግን መጠጥ አንደግፍም፣ አናበረታታም። ልክ አይደለም። በህግ በተደነገገ አእምሮ በመጽሐፍ እኮ ተጽፏል እንዴ ወይን ያስተፌስህ ልበሰብ የሚለው ሌላ ብዙ ትርጉም ቢኖረውም በጥሬው ትርጓሜው ግን ወይን የሰው ልጅ ልብ ያስደስታል በመጠን ሲሆን ወቅብ ለአብርሆ ገጽ፣ ቅብ ደግሞ ፊትን ብሩህ ለማድረግ ልክ አንድ ሰው ራሱን ቅቤ ሲቀባ ፊቱ ብሩህ እንደሚሆን ሁሉ ይሄም ደግሞ ያስደስታል ተብሎ ተጽፏል። ጥሬ ትርጉሙ ማለት ነው። ውሳጣዊ ትርጉሙ ወይን የተባለ ክርስቶስ ነው። ሌላም ትርጓሜ እየተረጎምን እናገርለታለን። ዋናው ግን አንድ ትርጉም ጥሬ ትርጉምም አለው። በመጀመሪያ ዋናው ምስጢር ቢኖረውም ደግሞ ጥሬ ትርጉሙ ለዚያ የተነገረ ነው። ለሆድህ ብሎ ቅዱስ ጳውሎስም ጢሞቴዎስን የነገረው ከዚህ አንጻር ነው። የማይፈቀድ ቢሆን ኑሮ እሱ ባልሰጠው ነበር ነው። የመጨረሻውና መጨረሻ ማድረግ የምፈልገው ቃል መድኃኔዓለም ክርስቶስ በመዋዕለ ሥጋዌው በሥጋ በተገለጸበት ወራት ምድርን 33 ዓመት በኪደተ እግሩ እየቀደሰ ከነበረበት በ30 ዘመኑ ከተጠመቀ በኋላ ሳይውል ሳያደር ወደ ገዳመ ቆሮንቶስ ገብቶ ሲመለስ በሶስተኛው ቀን በተመለሰ ማለት ነው በቃና ዘገሊላ ከብካብ ኮነ ወሐለወት በየ እሙ ለእግዚእነ ኢየሱስ ክርስቶስ የገሊላ ክፍል በምትሆን ቃና በዚያ በዮአኪን ሰርግ ማለት ነው በዶኪማስ ሰርግ በዮአኪን ቤት መድኃኔዓለም ክርስቶስ ተገኝቶ ነበረ። በተገኘ ጊዜ ሰዎች ወይን ደግሰው ነበረ ይላል። በሰርጉ ወይን ደግሰው ነበር። ይህ ወይን ማለት ነው የሚያሰክር ወይን ማለት ነው ባጭሩ። በምን አወቅ ካላችሁኝ ምን ይላል ቃሉ እዚያው ላይ ስታነቡት መዝሙረ አለ ወንድም ዓለም ዲያቆን አውጣልኝ ዮሐንስ 2 ግዕዝ ቢሆን ደስ ይለኛል፣ ግን ሁሉም ያነበው ግድ ለማማረኛው ጥሩ ከቁጥር ስንጀምር ላምብሎት ከቁጥር 9 10 ጥሩ አይ ነው እናቱም አገልጋዮቹም እሱ ላይ እስኪ የሚራቁ ግበሩ። እሺ እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም 2 ወይም 3 እንስራ ይዙ ነበር። ኢየሱስም ጋኖቹን ውሃ ሙላቸው አላቸው። እስካፋቸው ሙላቸው አላቸው። እስካፋቸው ሞሏቸው። አሁን ቀርታችሁ ለአሳዳሪዎች ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱትን አገልጋዮች ግን ያውቅ ነበር። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህን ምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩን ገለጠ። በቃ እግዚአብሔር ያክብርልኝ። ፍጹም አመሰግናለሁ። አያችሁ ምንድነው ያለው? ሰው ሁሉ አለ ወይኑን አስቀድሞ ይሄ ዝላሹን የወረደውን የሚሰጥ ሰዎች ከሰከሩ በኋላ ነው። በመጀመሪያ ያለውን የተሻለ የምትባለዋን ይሰጣል። ሰዎች ከሰከሩ ወዳቸው ከሞላ በኋላ ደግሞ ሌላውን የወረደውን ወይም ደግሞ ተራውን ዝላሹን ይባላል በሀገራችን ቋንቋ ውሃ የተጨመረበትን ማለት ነው፣ እሱን ይሰጣል። አንተ ግን አስቀድመህ ዝላሹን ስታጠጣን ወይም ደግሞ የማያሰክር በጣም ተራ የሆነ ነገር ስታጠጣን ቆይተህ አሁን ግን በመጨረሻ ደግሞ የሚያሰክር ወይም ደግሞ ኃይል ያለው እርሱን አመጣህ አጠጣህን ብለው በዚያ ሰውዬ እስከሚገረሙበት ድረስ የሚያሰክር ወይም ደግሞ ልዩ ወይን ከዚያ ከሚደረገው ወይን የተሻለ ወይን እንደሆነ መጽሐፍ ቅዱሱ ራሱ ይነግረናል ማለት ነው። የሰጣቸው ቦዘን ውሃ አይደለም ወይን ነው የተባለ። በነገራችን ላይ ውሃ ቢሆን ውሃ ብቻ ይባል ነበረ። መድኃኔዓለም ክርስቶስ ይህንን ካደረገ ማን ነው ሊከለክለው የሚችለው? ይሄንን መስከርን፣ መውደቅን፣ ዝሙትን፣ ቅሚያን እያለ ከልክሏል። ግን ሰው በማያሰክር መልክ ለራሱ እንዲጠቀምበት ለሰው የተፈጠረን ፍጥረት መቃወም ራሱ የፈጠረውን ፈጣሪ መቃወም አይሆንምን? እንዲህ ከሆነ ክርስቶስ እየፈቀደ ነው፣ እያበረታታ የክርስቶስን ቃል ይዞ ቅዱስ ጳውሎስ ደግሞ ይህንን ሐሳብ ደገመው። ከአባቱ የተማረውን ማለት ነው። በመጠን ጠጣ ብሎ ተናገረ ማለት ነው። በመጠን 1-2 ማለት ነው። በመጠን ማለት ከዚያ ውጪ ከሆነ ግን ያፍገመግማል፣ ይጥላል፣ ያሰክራል ማለት ነው። ስለዚህ ይህ መጽሐፍ ቅዱሳዊ መድኃኔዓለም ክርስቶስ ራሱ የፈቀደ መሆኑን ውሃ ብቻ ጠጡ አይልም እንዴ?
ክርስቶስ የማይፈቀድ ቢሆን ኑሮ በትምህርቱ ላይ ቁሞ አይ ከዚህ በኋላ መጠጣት ያለባችሁ ውሃ ብቻ ነው፣ እንዲያውም እንኳን አለቀ ለምን የሚያሰክር ነገር ትጠጣላችሁ አይደል? መምህር ነው መቼም ፈርቷቸው አፍሯቸው አትሉኝም አይደል? ፈርቷቸውም አፍሯቸውም እንዳልሆነ ታውቃላችሁ። እንኳን አንድን ሰርገኛ 8ቱን ቤተ አይሁድ ረበናት የሚባሉትን የእስራኤላውያን ሸንጎ ጠምዛዦች ፊት ለፊት እናንተ ግብዞች መደልዋን ጻፍ እኩያን እያለ ሲገስጻቸው እንደነበር አይተናል። እነርሱን የገሰጸ ክርስቶስ መጠጥ የማይፈቀድ ቢሆን ኑሮ እንኳን አለቀ ለምንድን ነው ማበረክትላችሁ ከዚህ በኋላ መጠጥ የሚባል እንዳትጠጡ ብሎ መመሪያ ሰጥቶ ይሄድ ነበር። እርሱ ግን አላደረገውም። ይልቁንስ በጎደለው እንግዲህ ሰው በቅቶታል ጠጥቷል እኮ አላለም። እንዳይዋረዱ በጎደለው ሞልቶ ነው ያሳየን ክርስቶስ ማለት ነው። አይ ይሄን ያደረገው እኮ የሰርግ ነው ካላችሁኝ እኛም እኮ የምናደርገው በበዓል ነው። በበዓል ነው። መድኃኔዓለም ክርስቶስ ከመቃብር ሲነሳ የደስታ መግለጫ ነው የምናደርገው። እኛም የምናደርገው በመጠን ነው። እኛም የምናደርገው በደስታ ነው እንጂ ዕለት ዕለት እንደ ውሃ አይደለም የምንጠጣው፣ ወይም የሚጠጡ ሰዎች የሚጠጡት ማለት ነው። እኛ ስለማንጠጣው ብቻ መኮነን አይቻልም። ከሁለቱ ፍጥረት ውጪ እግዚአብሔርን መበደል የሚችል ፍጥረት በጥቅሉ የለም። ከሁለቱ ፍጥረት ውጪ እግዚአብሔርን መበደል የሚችል ፍጥረት የለም። ሰውና መላእክት እግዚአብሔር መበደል ይችላሉ። እንዲሁም ሰው ማለት ነው። መላእክት ካመኑ አይክዱም፣ ከካዱ አያምኑ። ክዶ አለማመን በዲያብሎስ አምኖ አለመካድ በሚካኤል አይተናል። እስመ ተፈጥሮቱ ለሰብ ይተወላወል ጊዜ ልደቱ እስከ ለተሞቱ እንዲል መጽሐፍ ሃይማኖተ አበው ምዕራፍ 53 የሰው ሐሳቡ ግን አንዴ ወደ ቀኝ ሌላ ጊዜ ወደ ግራ እያለ ይኖራል ማለት ነው። ሲወጣ ሲወርድ አንዴ እግዚአብሔርን ይበድላል፣ አንዴ እግዚአብሔርን ያመሰግናል። ስለሆነ ምን እያልኳችሁ ነው? ከዚያ ውጪ ያለው እጽዋት ግን እግዚአብሔርን የሚበድሉ አይደሉም ነው። እግዚአብሔር አንዱን ልክ እግዚአብሔር ሰጥቶናል። አህያን እንድንጭነው ነው የሰጠን። አሁን አህያም ስጋ ነው፣ በሬም ስጋ ነው አይደል? በሬን ብሉ አለና አህያን ደግሞ እንዳንበላ አደረገ። አሁን ልብ በሉ፣ ሁለቱም ስጋ ነው። ለምን አንዱን እንድንበላ ሌላኛው እንዲከለከል አደረገ? የአህያ ግብሩ መጫን ነው፣ የበሬ ግብሩ ደግሞ ለምግብነትም ሁለት ስራ የተሰጠው አለ። በነገራችን ላይ ልክ በዘመናችን አሁን በዘመናዊ የተማረ አለ አይደል? በቤተ ክህነቱ ደግሞ የተማረ አለ። በቤተ ክህነቱ ተምሮ በቤተ መንግስቱ ደግሞ ተምሮ የሚገኝ ሰው አለ። ልክ እንደዚህ ሁሉ በሬ በትከሻው ስቦ አርሶ አገርን ይመግባል። እንደገና ደግሞስ ምን ያደርጋል? ደግሞ በስጋው ደግሞ ሲሞት ደግሞ ምን ብሎ ታርዶ ደግሞ ሰዎችን የተራቡትን ያጠግባል። ልክ በግም የራሱ የሆነ ግብር አለው። ደግሞ ከበሬ የተለየ ግብር። በግ ቆሞ ጸጉሩ ተሸልቶ ለሰዎች ልብስ ይሆናል አይደል? ሲሞት በስጋው የተራቡትን ያጠግባል፣ በደሙ ደግሞ የተሰበሩትን ይጠግናል። የእያንዳንዱ ስራ አለው። አንድ ስራ ብቻ የተሰጠው አለ፣ ሁለት ሶስት ስራ የተሰጠው አለ። ልክ ለምሳሌ እንደ እህሉ ማለት ነው። ከእህል መካከል አሁን በቆሎ የሚባል እህል አለ አይደል? በቆሎ ታውቃላችሁ አብዛኞቻችሁ። በቆሎ ምን ስራ አለው? ምን ስራ አለው በቆሎ? በሞት እስኪ ሁላችሁ ልብ ብላችሁ አዳምጡኝ። በቆሎ የሚገርማችሁ ጠላ ይሆናል፣ እንጀራ ይሆናል፣ ቆሎ ይሆናል፣ ንፍሮ ይሆናል። የማይሆነውን ጠይቁኝ፣ ዳቦ ይሆናል። ይህ የበቆሎ ግብሩ ነው። ጤፍ ደግሞ ዳቦ እንጀራ ነው መሆን የሚችለው። ጤፍ ጠላ አይሆንም። ጤፍ ቆሎ አይሆንም። ጤፍ ተቆልቶ አይበላም። ጤፍ ተነክሮ ለሌላ ነገር አይውልም።